ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ጠፍቻለሁ። ቆየው ከጠፋው እንደዚህ አይነት እንኳን ኤክስኪዩዝ አያስፈልግም። ያው እንግዲህ እንደምታውቁት ቤት ፍለጋውም ምናምን አለ። ያው በስቱዲዮ ጀምር እስካሁን አላገኘሁም። ተስፋ እንዳታረጉ። አም ስቲል ትራይንግ። እንግዲህ ምንም እስካሁን ተስፋ የለም። ግን ዛሬ የመጣሁላችሁ ቪዲዮ እንግዲህ እንትን ነው እንዴት ልበላችሁ ስላችሁ ከኔ ኤክስፒሪየንስ እንድትወስዱ ማለት ነው። እዚህ ያላችሁም ሰው ቢሆን ወደፊትም ወደዚህ የምትመጡ ምናምን እንግዲህ እዚህ ሀገር እኔ ስራ እየሰራው ስራ መስራት ከጀመርኩ በስተክል ወደ 1 አመት ሆኖኛል እና የ1 አመት ኤክስፒሪየንሴን ስራ ላይ ያጋጠመኝን ነገሮች ለእናንተ ምን ሊያጋጥማችሁ እንደሚችል ምን አይነት ችግሮች ሲያጋጥሙኝ የዚህ ሀገር የስራ ላይ ያላቸው ጸባይ ጀርመኖች ምንድነው ጀርመኖች ብቻ አይደለም ብዙ ሀገር ሰው ነው ያለው ስራ ላይ ሰራተኛ ላይ ከሰራተ ምንድነው እዚህ ሀገር ሲሰሩ የሚያጋጥማችሁ ብዙ ጸባዮች አሉ፣ ብዙ ስትራግሎች አሉ። እንዴት ነው የምታልፉት ምናምን የሚለውን እንግዲህ በደንብ እናሳያችኋለን። ይኸው እንግዲህ አሁን ያለሁት ሾፒንግ ወጥቼ በቃ እኔ የሆነ ሾፕ ነገር ካየው መግዛቴን አላቆምም። እንግዲህ ሾፕ አድርገናል። ይሄ ኮሪያን ሾፖች ነው። የሆነ ሹራብ ገባው። እኔ እንደ ጃኬት የሚመስል ሱሪ ፈልግ ነበር። እሱን ለመግዛት ብዬ በዛው ሹራብ ገዝቼ ወጣው። ባዶ እጃችሁን አትወጡም። እና እንግዲህ ዛሬ ስለ እንትን ነው የምነግራችሁ ማለት ነው። እንግዲህ የ1 አመት ኤክስፒሪየንስ ነው የማጫውታችሁ እና ያለሁበትን ቦታ ደግሞ ይሉኝ እስቲ በቃ ለወሬ ይመቻል፣ ለቀደዳው ይመቻል። አሪፍ ቦታ ላይ ያለ ነው። ግን እዛ ሳር ላይ ቁጭ ስል የሆነ ከኋላ ላይ ስላለ የሆነ ጭልም ይላል በጣም እና እዛ ጋር ካፌው ሳለ ቡና እየጠጣን እናወራለን ማለት ነው። እና ሁሌ እንደምናደርገው ሰብስክራይብ በማድረግ ጀምሩ ቪዲዮውን። እንግዲህ ኪፕ ላክድን እና ጋይስ እናንተም በዚህ አጋጣሚ እናንተም ያጋጠማችሁ ነገር ስራ ላይ ምናምን ካለ ኮሜንት ላይ ማካፈል ትችላላችሁ። ሰው ማርበት ይኖራል። ያዚህ ሀገር የቆያችሁም እንግዲህ ያላችሁ ልምድ ኮሜንት ላይ ብታካፍሉ፣ እያገሩ ያላችሁ ያጋጠማችሁ ነገር እንግዲህ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ወደ ቪዲዮ ጋይስ እና ጋይስ ሀሳቤን ቀይሬ ቡናና እንትን ነበር ልበላ ያሰብኩት ኬክ ቆየው አንዴ ጠዋት ቆየው ከበለው ለምን ምሳ እየበለው አንድ ቢሬን አለጋም ብዬ ያው እዚህ ሀገር ደግሞ ሰርተው አርብ ቢራ ነው የሚጠጡት። ዛሬም አርብ ነው። ያው እንግዲህ እነሱን የጨብስ ያለሙን ልመሳሰል ሳይሆን ውስጤ አማረኝ እንደዛ ማረግ። ስለዚህ ሊወሩም እንዲመቸኝ ትንሽ ቀመስ ተካረኩ እንደቀባጠርላችሁ እና ቺርስ ብያችኋለሁ። እና ደግሞ እንደ ድንገት ምግብ በዛው ሰርች ሳደርግ በፊት በልጅነት የሆነ ትዝ የሚላችሁ ምግብ አለ። ሰው ትንሽ ሆናችሁ ሰው ጋብዛችሁ ምናምን የሆነ ሰው ከውጭ መጥቶ ራቮሊ ነው ምናምን የሚባል ምግብ ጋብዞኝ ነበርና እሱን ሜኑ ላይ ሳየው የፈለገ ለምን ውድ አይሆንም ብዬ አዘዝኩት። እሱን ሲመጣ አብረን እናያለን። በፊት በጣም ነበር የሆነ ትዝታ አለብኝ። የሆነ ትልቅ እንትን ነበር ወደ ፊላሚንጎ ነው ወደ ደንበል አካባቢ የሆነ በጣም ታዋቂ ሬስቶራንት ነበርና የጣሊያን ምናምን ነው። የተለየ ምግብ ነው ያላቸውና ራቮሊን የሚባል ምግብ ነበርና ከሲስተር ጋር ነበር የበላ ነው። እና አሁን ሳይው በደስታ ነው ያዘዝኩት። እስቲ ሲመጣ እናየዋለን። እና እስቲ ወደ ጉዳያችን ንግባ ማለት ነው። እና እንግዲህ እንዳልኳችሁ ያው እኔ ስራ ከዚህ ሀገር ከጀመርኩ 1 አመት ሆኖኛል። ልፈን 1 አመት ተቆጥሮክ በዚህች 1 አመት ውስጥ ስንት ስራ ቤት ሰርቻለሁ መሰላችሁ? ወደ መጀመሪያ አውዲስ ከዛ አማዞን ወደ አሁን ሌላ መጀመሪያው አለ። አሁን መስከረም ላይ አዲስ ጀምራለሁ ሌላ ወደ 4ኛ መስሪያ ቤቴ ነው ማለት ነው። በ1 አመት ውስጥ ተቀያየራላችሁ በጣም አንዳንዴ የምንወስነው ውሳኔ ሊሆን ይችላል። አንዳንዴ የሆነ ስራ ለመስራት ጓጉታችሁ ዘላችሁ የ3 ወር ኮንትራት ምናምን ትቀበላላችሁ። እነሱ ደግሞ በብዛት ይሄ በጣም ጭንቅንቅ ሳለ ዝም ብለው ነው የሚቀበሏችሁ። ገብታችሁ ስራ ሲበዛባቸው እነሱ ለ3 ወርም ለ2 ወርም ይቀበላሉ። ወይ ቋሚ ሰራተኞቻቸው ምናምን ቫኬሽን ላይ ምናምን ሲወጡባቸው ይቀበላሉ። እናንተም ደግሞ ሰፍ ብለን እንገባለን። ከዛ 2 ወር ከምናምን ሰሩና ወይ 3 ወር ሰርታችሁ ከዛ ያራዝሙላችሁም ትወጣላችሁ። እነሱም ብልጦች ናቸውና እና እንግዲህ የመጀመሪያ ስራዬ እንትን ነበር የሰጠኝ
ጆብ ሴንተር ነበር። ልክ በትምህርት ጨርሼ ምናምን እንደ ፖስታ መጣልኝ ተማር ምናምን ቢያንስ የፖለቲካውም የሁሉንም ካለፍኩ በኋላ አሁን መስራት ምናምን ትችላለህ ምናምን ኮንግራ ምናምን የሚለው እንትን መጣልኝ ፖስታ መጣልኝ። ከዛ ጆብ ሴንተር ራሷ ስራ አለ ቀጥታ ዲሬክት ነበር። ይሄ እዚህ ሀገር ዲሬክት እና ኤጀንሲ የሚባል ነገር አለ። ዲሬክት 3 ወር አሪፍ ነው ምናምን ብላ ሄድኩ ሞከርኩት ምናምን። ስራው የመጀመሪያ እንግዲህ ደግሞ የጀርመን መስሪያ ቤት ነው። ይሄን ያህል ትልቅ አይደለም፣ የልብስ ካምፓኒ ነውና የመጀመሪያ እንግዲህ ፈተና እዛ ነው የሚጀምረውና መደቡኝ። እኔ ዛኔ በምን እኔ ገና ቢያንስ እንደጨረስኩ ስለነበር በእንግሊዘኛ የሚያስረዳ ሰው ትፈልጋለህ ወይስ በጀርመንኛ ምናምን አለኝ። እኔ ደግሞ ቋንቋዬን ማዳበር ስለምፈልግ ከጀርመን ዋጋ ሰራለሁ አልኩ። አሳይተላል። ከዛ ትንሽ እሷ ተለቅ ያለች ሴትዮ ነች። እንደውም ቪዲዮ ላይ ልታያት ትችላላችሁ። የሆነ ጊዜ ስራ ጀመርኩ ለመጀመሪያ ጊዜ ምናምን ብዬ ሰራሁት ላይ ከኋላ ትታያለች። የሆነች ሻርክ የሆነች ሴትዮ ነበረች። በቃ መጀመሪያ ቀን መጣሽ። ይሄ አለቃው እዚህ ሀገር ሼፍ ነው የሚባለው። በደንብ አስረጅው 2 ሳምንት ይፈልጋል ምናምን አላት። ሁሉ ነገር እስክትለምድ 2 ሳምንት ይፈልጋል። በደንብ ሁሉ ነገር ጠይቅ ምናምን እኔንም ጠይቀኝ ምናምን አለኝ። ሄደ። ከዛ ጀመረን። አንድ ቀን ኖርማል ነው ምንም አላለችኝም። ሁለተኛ ቀን ኖርማል ነው ምንም አላለችኝም። እሷ 30 ምናምን አመት ነው የሰራችው እና ሶስተኛ ቀን ላይ በቃ ጠይቅ ተብያለሁ። እንግዲህ ማላውቀው አዲስ እንትን መጣ የሆነ ልብስ ምናምን ነውና ሪተርን ሲደረግ የት እንደምትመልሱት አታውቅም። ጠይቃታለሁ። ልክ እናቶች ምናምን እንደሚሏቸው አለ አይደል? እናቶች የሆነ አሁን እኔ የት ላድርገው ምናምን ስትሉ እና እዚህ ጋር አስቀምጧ ምናምን እንደሚሉ እንደሱ አይነት አክት ነው ያደረገችብኝ። የሆነ እንደ ግዴታ ማወቅ እንዳለብኝ ሆና እየተነጫነጨች ነገረችኝ። ያ አልኩ እዚህ ነው እንዴ ኦኬ። መጀመሪያ ቀን ትንሽ አናቴን በጥብጣልኝ ወጣው። ከዛ ተደገመ። ሁለተኛ ቀን ከዛ ቀን በኋላ ጣት ትንጫጫብኛለች። እኔ ግራ ገባኝ። እኔ ራሴን አመመኝ። ወደዛ መስሪያ ቤት መሄዱላ ነው ያስጠላኝና ከዛ እኔ አላወኩም ነበር ይሄን እንደዚህ አይነት አንዳንድ እንደዚህ አይነት ሰው እንደሚያጋጥማችሁ። ከዛ ትንሽ እኔም መለወጥ ጀመርኩ። ፊቴን ቀያየርኩባት። ሁለተኛ ቀን ላይ ደግሞ እኔ ግራ ነው ታገባች ሴትዮ ብላ ታፈጥብኛለች። እኔ ግራ እየጨነቀኝ ነው የምሰራው። ከዛ የሆነ ሳለ በቃ ተጫዋጫኋን። እኔም አልቻልኩም። ምንድነው ችግርሽ ከኔ ጋር አልኳት። በቃ ከዛ የሆነ ደግሞ እንዴ ስታስደነብሯት ደግሞ ትንሽ ስንጫዋጫ ደግሞ ከሰዓት ትመጣና እንትን ትሆንብኛለች። መልአክ ዳኒ ምን ልርዳህ ምናምን ያልገባ ነገር ካለ ጠይቀኝ ምናምን ብላ ሴትዮ ጤነኛ አይደለችም እንዴ ምናምን ብዬ በቃ እንደዛው በንጋታው ደግሞ ሌላ እንትን አውሬ ሆና ተመጣለች። በቃ የቤቷን ጣጣ ይዛባችሁ ነው። በቃ እዚህ ሀገር ያየሁት የቤቱን ጣጣ እዛ በተለይ ረጅም ዓመት የሰራ ምናምን ትንሽ አለቃችሁ ከሆነ የቤቱን ጣጣ እናንተ ላይ ነው የምትወረውረው። ከዛ እኔም ደግሞ እንደዚህ ነገር እኔ በህይወቴ የማልወደው ሰው የሚጮህብኝ ሰው አልወድም። እንዳጮህብኝ ከዚህ በኋላ አልኳት። ተጫጫህን እኔ እንደዚህ አይነት ነገር ተነጋገርና ከዛ የሆነ ዛኔ ጀርመንኛውም ይሄን ያህል ተመረቃችኋል፣ ግን ይሄን ያህል እንደዚህ ጭራሽ ከጀርመን ጋር ሰርታችሁ እንዲያ ትንሽ እንኳን ለመናገር ይሄን ያህል እንዴ ፍሪ ሆናችሁ አታወሩ። እንደዚህ ሰው ምን አለኝ ምናምን ተሳሳትኩ ምናምን ብላችሁ ትፈሩበት ነው። በእንግሊዘኛ ያመጣሁት እሷ እንደውም ብዙአችንም ከዛ ተጫጫህን አለቃዋ መጣች። ለምንድነው የምትጮው ምናምን አለቻት ዋናዋ። ከዛ ቀየረችኝ ከሆነች ዩክሬን ጋር 3 አመት ምናምን ከሰራች ቀየረችኝ። እኔ ደግሞ ጣፋንቴ ዩክሬኖች ናቸው። ከዛ ከሷ ጋር ፍቅር በቃ 2 አመት ምናምን 2 ወር ምናምን ሰራውና ከዛ የተወሰነ ሰው አዲስ የገባ ነውን ከሁሉም ከቫኬሽን ምናምን ሲመለሱላቸው 2 ወር ከግማሽ እንደሰራው በቃ አሉ አስቆሙ። ከዛ ድጋሚ ጠበቅኩ ምናምን 1 ወር ምናምን ካለ ስራ ጠበቅኩና ሌላ ያው እንደና ስራ ገባለሁ ብዬ እንደዚሁ የትገባው አማዞን እንደው ማሳይቻቸዋለሁ። እሱም እንደዚህ ሸወዱኝ። እኔ ደና ኮንትራት መስሎኝ ናይት ሺፍት ምናምን አፕላይ ያረኩት ምናምን። እነሱ ግን ብልጦች ናቸው። እነሱ ደግሞ ወደ 2 ወር ናይት ሺፍት ሰራለ። ከዛ በቃ በራሳቸው የቀን ሺፍት አረጉኝ። ዳንክሽን ዳንከ ሰላም ተብላችኋል። እና የመጣልኝን ምግብ ላሳያችሁ። እኔ ያኛው እንደዚህ ረስቼዋለሁ፣ ግን የልጥጥ ምግብ ነው በለው። ምንም አልሰማችሁም ነው የምላችሁ ማንንም። እንዴት አያችኋት? ትራቮሊን ትባላለች፣ ግን ይሄ ትንሽ ነው። ያየሁት የዛኔ መረቅ ምናምን አለው። እንግዲህ አስተዛዘዚ ነው፣ ግን ይሁን ቅጠል ምናምን
ዝም ብለን እንበላለን። አሁን የምታውቁት ካላችሁ አሳውቁኝ። ራቮሊን የሚባል ምግብ በካርቦናና ሶስ ምናምን ያለችኝ ሲስተር በፊት አላውቅም። እና በስመ አብ ወወልድ ወመንፈስ ቅዱስ ትላላችሁ። አሁን ይሄ እንደውም ለጾመኞች ይሄን ያለ ጾም ያለው ነው። ጾፍስ የፍስክም አይመስለኝ ግን ቅቤ ምናምን አለው በተር አለው። እስቲ የመጀመሪያ ቅምሻ አሪፍ ነው ግን በፊት የበላሁት አይነት አይደለም። ግን በቃ የተለየ ምግብ ነው። እኔ አዲስ ምግብ መሞከር ስለሚመቸኝ ይሄ በቃ አፋችሁ ላይ ከለመዳችሁት ለየት ያለ ቴስት ነው ግን ደስ ይላል። አሪፍ ነው እና ወደ ጉዳያችን ሲቀጥል አማዞን ደግሞ እንደዚሁ 5 ወር ብለው 3 ወር ነው ምናምን ብለው ግን 5 ወር ነው ኮንትራቱና 1 ወር ከምናምን ነው ኦልሞስት 1 ወር ከግማሽ ነው ናይት ሺፍት የሰራሁት። ወደ ቀን መለሱኝ ምናምን። እዛ አለቃ ሲቀያየር ደግሞ ችግር ነው። ከአለቃው ጋር የሆነ እንደብል ቱርክ ነበረ። እኔ እንዴት እንደሆነ አልገባኝም። የኔ አልተራዘመልኝም። የኔና የሆነ ልጅ አበሻ ነበር አብረን አልተራዘመልንም። ምንም ማድረጋችሁም ከ2 ወር በኋላ መልሳችሁ ትወጣላችሁ አሉ። ደግሞ ችግራቸው አይነግሯችሁም። 1 ሳምንት እስኪቀረው ዝም ነው የሚሏችሁ። ይራዘማል፣ ቆይ እናሳውቃችኋለን እያሉ ያቆያችኋል። ከዛም እንደማያራዝሙልኝ ሳቅ ወዲያው ወደ እንትን ገባው ማለት ነው፣ ወደ ስራ ፍለጋ። በቃ አሁን ይሄኛው ነው አሁን የተበላሁት ስራ ደግሞ በህይወቴ ኤጀንሲ የሚባለውን ስራ ደግሞ የገባሁት ከዛ በኋላ ነውና ኮንትራቴ በ31 ነው የሚያልቀው። እኔ በ31 ቀረው አልሄድኩም ወደ ስራ። በ31 እኔ ሌላ መስሪያ ቤት ሄጄ ተፈራርሜያለሁ። እኔ ይሄ በብዛት የገዛዛዎቸው እቃዎች አሉ ምናምን ገበያ እንዲቋረጥ አልፈለኩም በማለትና ከዛ ቀጥታ ሄጄ ኤጀንሲ ተፈራረምኩ። በ31 ተፈራረምኩ። 1 ቀን ያረኩት በ2 ጀመርኩ ስራ ማለት ነው። ይሄም እንደዚህ ይሄ ደግሞ የልብስ ድርጅት ነው። እዚህ ገባው። ጓደኛዬ ልክ ፈርሜ እንደወጣው ሲነግረው የተመታ መስሪያ ቤት ነው አለኝ። እንደዚህ ነገር አትንገረኝ፣ አንዴ ከገባችሁ በኋላ ደግሞ ኮንትራት ከፈረማችሁ በኋላ የተመታ ነው አይደለም ብለህ ምንም የሚጠቅም ስራ አይደለም፣ የሚጠቅም ነገር አይደለም ለኔ ኮሜንቱና እንደዚህ ነገር አትንገረኝ ምናምን ብየው ጀመርኩት። እና የኤጀንሲ ስራ ለመጀመሪያ ጊዜ ነበር እዚህ ሀገር እና እንደጀመርኩት ገና 1 ሳምንት ሰርቼ ምን ጀመሩላችሁ። እኔ እንደዛ ነገር አላውቅም የመጀመሪያ ጊዜ ስለነበር 1 ሳምንት ቤት ተቀመጣሉ። ስራ ሳይኖር ወደ ቤት ያስቀምጧቸዋል። ወይ ደግሞ 6 ሰዓት ሌሊት ነው የምንጀምረው። 4 ሰዓት ምናምን ከእንቅልፋችሁ ተነስታችሁ ተዘጋጅታችሁ ምናምን ሄዳችሁ ይመጡና ዳንኤል ዛሬ 10 ሰዓት ወደ ቤት ትሄዳለህ፣ 10 ሰዓት ወደ ቤት ትሄዳለሽ። ከዛ እንግዲህ እናንተ በወር የምትሰሩትን በሰዓት ነው የሚከፈላችሁ። እንግዲህ 10 ሰዓት ወደ ቤት ከላኳችሁ በየጊዜው ማይነስ አላችሁ ማለት ነው። እነሱ ደግሞ በአንዳንድ ሰዓት ምናምን እንትን ሳይት ኮንቶ ምናምን የሚሉት ነገር አለ እየቆረጡ ይወስዳሉ። ለዚህ እየተነሳችሁ ትሄዳላችሁ። ከዛ 10 ሰዓት ላይ ወደ ቤት ይመልሷቸዋል። ስራ በቃ ኮምፕሊት የለም ወይ 1 ሳምንት ቤት ተቀምጥ ይሏቸዋል። ከዛ የሆነ ሌላ አዲስ ቦታ ይቀያይሯቸዋል በየጊዜው የተለያየ አፕታይሉግ ምናምን ያፕታይሉግ የቀየሩ እኔ ሰለቸኝ መስሪያ ቤቱ። ወዲያው ግን እኔ ሁሌ የማደርገው እዚህ የተማርኩት ነገር እናንተም እንደምታደርጉት አላውቅም። አብዛኛው ግን የታዘብኩት ነገር አሁን እኔ አብሮኝ ከሚኖሩትም 9 ወር አሁን ኤጀንሲ ይሰሩና ከዛ 3 ወር ያርፋሉ። ከ9 ወሩን ከጨረሰ በኋላ ነው ወጥቶ ስራ የሚፈልገው። 2 ሳምንት ምናምን ቤቱ ቁጭ ብሎ ፈልጎ ምናምን ይገባና ደግሞ መልሶ ከ3 ወር እዛ መስሪያ ቤት ደግማችሁ መስራት አትችሉም። መልሶ 3 ወር ጠብቆ እዛው መስሪያ ቤት ይገባል። እንደዚህ እየደጋገመ ለ3 አመት። እኔ ነገርኩ አንድ መስሪያ ቤት ካላደሰላችሁ መልሳችሁ 3 ወር ጠብቃችሁ ብትሄዱም ያደሰላችሁ በቃ ያ መስሪያ ቤት ይፈልጋችሁ ኖሮ ቀጥታ ይወስዳችሁ ነበር፣ ወደ ራሱ ይጠቀልላችሁ ነበርና አንዳንዱ እዛው ይደጋገማል። እዛው ተመሳሳይ ነገር መቀየር እየቻላችሁ መገላበጥ እየቻላችሁ እና ይሄን መስሪያ ቤት የመጀመሪያው ላይ አሪፍ አገኛለሁ ብዬ እንድል
የፓርት ታይም ደሞዝ ነው ይመስል የገባልኝ ብር የዛኔን በቃ ተስፋ የቆረጥኩት ገና በመጀመሪያው ወር ደሞዙ ተስፋ አስቆረጠኝ። አንድ ሳምንት ቤት አስቀመጡኝ ምናምን የሆነ ኦቨርታይም የምትሉት ነገር ጭራሽ ማይነስ ነው ያለኝ እኔ እዚህ በኦቨርታይም ምናምን ነው የሚሰሩት እና ደግሞ ውስጥ ያየሁት እኔ አላቅም እናንተ የታዘባችሁት ነገር ካለ ይሄ ትላልቅ ሰው ከበዛ አሮጊት ምናምን ከበዛ እዚህ ረጅም አመት 30 አመት ምናምን የበዛ የሰራ ካለ ጭንቀት ነው የሚሆንባችሁ ላያችሁ ላይ ማለት ነው። በቃ ይሄ ስትረስ ነው የሚፈጥርባችሁ መነጫነጭ ምናምን ይሄ እንትኖች እኛ ይሄ አሁን ጥቁር ላይ ብቻ አይደለም እኔ ያየሁት እንደዚህ ትላልቅ ሰዎች ሼፎች ምናምን አንዳንድ ይሄ ተናጋሪዎች መጮ ምናምን የሚወዱት ለምደዋል። ይሄ ነጮቹም አንዳንዶቹ በቃ ሼፍ ይደነግጣሉ ሲጮህባቸው ዝም ነው የሚሉት። እኔ ደግሞ እንደዚህ አልለመድኩም። እዚህም አንድ ያለቃዋ መታ ልጮህብኝ ፈለገች። ከሰው ጋር ምንም ደግሞ አላረኩም። እኔ ያላረኩት ነገር ከሆነ እኔ ሲጨቃጨቅ ነው የምለው ነው ሙሉ አንዴ ተናገረችኝ እኔም አልሰማ አልኳት። ከዛ በኋላ ተስተካከለች። አንዳንድ እዚህ ሀገር እኔም አንድ መክራችሁ ነገር በጣም አሁን የማትፈልጉት ነገር አሁን አበሻ እኔ በእርግጠኝነት ብዙዎቻችሁ የሚጮህባችሁ ሰው አትወዱ እና አንድ ሰው መጥቶ ሲጮህባችሁ ዝም አትበሉት። እንደ መሽቆጥቆጥ ብላችሁ አትለው። እዚህ ሀገር ህግና ህግ አለ በስራ ዝም ብሎ አያባራችሁም እና ትንሽ እናንተም የሆነ ነገር እንደዚህ አይነት ነገር እንደማይመቻችሁ ፊታችሁን ቀይር ወይ ደግሞ እናንተም መልሳችሁ መናገር። ከዛ እንደዚህ አይነት ነገር ካዩ ደግሞ አይደፈራችሁም እናንተን ለመናገር አይሞክሩም ማለት ነው። እና ይሄኛውን ስራ ደግሞ ያው እንደዚሁ ከአሮጊት ጋር ሲጨቃጨቅ ይሄ ደግሞ በቃ ጭቅጭቅ የበዛበት መስሪያ ቤት ነው። በቃ ሁሉ ነገር ጭቅጭቅ ነው። እዛም የሰራ ጥቁር አለ በቃ መጨቃጨቅ ነው። በቃ አላር ካለ ስራቸው የሆነ እንደዚህ ያርግ ምንም በቃ በማያገባቸው ይለፈልፋሉ። እየሰራህም አንድ ነገር ሀሳብ አላቸው። በቃ አሁን የሆነ ነገር ካርቶን እያስተካከላችሁ በራሱ መንገድ እንድትሰራ ይፈልጋል። 20 አመት በ40 አመት በሰራው በሱ ልክ እንድታስቡ ይፈልጋሉ ምናምን እሱን ያው ከመጀመሪያው ኤክስፒሪየንስ ስለወሰድኩ አሁን ይሄ ላፊ ይሄ አልፎ ቶኑን ከፍ አድርጎ የሚናገረኝን እኔ መልሼ ስለምናገር አሁን እዚህ ለመዱ በቃ አይናገሩኝም። እኔም መልሼ ስለማወራ ከዛ እኔም ሰጅቶኝ ነበር ስራ እየፈለኩ ነበር። ግን በዚህ ታግሼ ነው ዝም ብሎ ስራ መቀያየር ስላልተመቸኝ አሪፍ ስራ እስከማገኝ አሪፍ ኮንትራት የአንድ አመት የምናምን ስራ ኮንትራት እስከማገኝ ድረስ አልወጣውም ነበር። መጨረሻ ላይ በትግስት የሆነ የፈለኩትንም እንትኑም አሪፍ ነው ሽፍቱም የምፈልገው ሽፍት እኔ ጠዋት በጣም ነው የሚያስጠላኝ። ለሊታ 3 ሰዓት ምናምን መነሳት እኔ ስለማመሽ በጊዜ መተኛ ስለማች ተንገላትቼ ነበር። እንቅልፍ በቃ ሁሌ 4 ሰዓት ወይ 3 ሰዓት ተኩል ተንጂ ነው ወደ ስራ የምሄደውና እሱም በጣም ሳይድ ኢፌክት አለው ስራችሁ ላይ። ከዛ እንደምንም ግን አሁን ካወቃችሁት እንግዲህ እዚህ የምትኖሩ ታውቃላችሁ ያው የአማዞን አይነት ነው ዛላንዶ የሚባል መስሪያ ቤት በቃ በ9 ወር ምናምን አገኘው። እሱን ተቀበልኩ። ከዛ ከነዚህ ጋር ውልቅ አልኩ እና አንድ ሌላ መከራችሁ ነገር ስራ ሳታገኙ አሁን የሆነ ስራ የሚቀበላችሁ ሳታገኙ ሳትፈርሙ ያላችሁበትን ስራ ተልቀቁ። ይሄንን ታውቁታላችሁ ብዬ አስባለሁ። እና ደግሞ ሌላ ምክር ከሴቶች ጋር በተያያዘ የአውሮፓ ላይ ታውቁታላችሁ በሴቶች ነገሮች አርድ ነው። አንድ ልጅ ያጋጠመው ነው የምነግራችሁ። እንደዚህ አብረው ነው የሚሰሩት ምንም አነካትም። ሲተላለፉ ምናምን ትነካኩ የለ እንደዚህ አብራችሁ ሲሰሩ እንግዲህ በብዛት አብራችሁ አገሩ ሲስተቀው ወይራሱ ሲሰሩ ትነካካላችሁ ምናምን እንደ ባሳታስቡ እጃችሁ ሰውነቷ አካሏን ሊነካ ይችላል። እሷ አላያትም ጭራሽ ባጠገቧ ሲያልፍ የውስጥ እጁ ይሄ ጓንት የምታረጉት የጀርባው አለ በዛ ጋር ሲያልፍ ቂጤን ነካኝ ምናምን ብላ ከዛ እንትን ጠራ ማናጀሩ መጣ ምናምን ተጨቃጨቁ። ከዛ ካሜራም የለውም ቤቱ ምንም ማስረጃም ምናምን ስለሌላቸው ከዛ ግን እሷ ደግሞ ከዚህ በፊት ኬዝ ነበረባት እንደዚህ ምንም ሳያረጋትም አንዱ ምንም ሳይነካት ሄዳ ተንከባላ ነበር አሉ። ይሄ ግሬን አረገኝ ምናምን ብላ እግሬ ላይ በጉዳት ካደረሰብኝ ብላ ምናምን እንደዚህ በሌላ በእንደዚህ በተመሳሳይ ነገር ኬዝ ስለነበረባት ልጁ ምንም አልተባለም እንጂ አንዱ ሲነገረኝ
በእንደዚህ አይነት ኬዝ በሴት ሳታስበው ራሱ ሳታረጉት ራሱ በእንደዚህ ይሄ እንዳላር እንደዚህ አይነት ሰውነቴን ነካኝ እንደዚህ አይነት እንትን አደረሰብኝ ብሎ ምናምን ህግ ከመጣባችሁ ከባድ ነው የሚጻፍባችሁ ነገር ወረቀታችሁ ላይም ከባድ ነው። ስራ ሌላ መስሪያ ቤትም ሊያስቸግራችሁ ይችላልና እሱን ከሴቶች ጋር ያላችሁን ርቀት ጠብቁ ነው የምለው። ሌላ ምን አለኝ ለፈለኩባችሁ በጣም አረዘምኩት እና ደግሞ ከዚህ በኋላ በሰፊው ቪዲዮ እንመጣለን ወደ ሆነ ሀገርም እንሄዳለን ብዬ አስቤያለሁ። ሀገር ሳይሆን እዚሁ ጀርመን ውስጥ ያላየሁት ከተሞች አሉ እነ ስቱትጋርት ምናምን። እንግዲህ አሁን አንድ ሳምንት ፍሬ ያለኝ 2 ሳምንት ፍሬ ያለኝ አዲሱን ስራ እስከምጀምር 1 ሳምንት እና ለምን አንጠቀምበትም ብለናል። በብዙ ቪዲዮዎች እንመጣለን። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ቻው ቻው ብለናል።